መሰገጥ ማለት ምንድነው? ሰግጡ ስላችሁ ምን ማለት ነው? መሰገጥ ማለት አያችሁ ብዙዎቻችን ትምህርት ተምረናል፣ ተመርቀናል፣ ሰርቲፊኬት አለን፣ በቤተሰብ በማህበረሰብ የተከበርን ሰዎች ነን። በስራችን፣ በእድሜያችን፣ በማንነታችን፣ በጥሩነታችን የሆነ ክብር ተሰጥቶናል። ብዙዎቻችን ደግሞ እነዚህ ሁሉ ክብሮች እየጠበቅን ራሳችን ከሚገባን ህይወት እናወድቃለን፣ ሆን ብለን ማለት ነው። ለምሳሌ ቲክቶክ ጀምራችሁ ህይወታችሁ መቀየር ትፈልጉ ይሆናል፣ ግን በደንብ አድርጋችሁ ያ ክብር ትፈልጉታላችሁ። በጣም ለዛ ክብር ያላችሁ ፍላጎት ምን ያረጋችኋል? እኔ ነኝ ብላችሁ የምታምኑትና የምታውቁት ማንነት እንዳትከዱ ያረጋችኋል፣ እንድትፈሩ ማለት ነው። መሰገጥ ታዲያ ምንድነው ጥቅሙ? መሰገጥ ማለት መጃጃል አይደለም። መሰገጥ ማለት ዝም ብለህ እበድ አይደለም። መሰገጥ ማለት ህይወትህን ለመቀየር ማድረግ ያለብህን ነገር ስግጥ ብለክ አድርግ። ያለምንም ማሰብ፣ ያለምንም መጨነቅ፣ ያለምንም የሰው ማጣት ፍርሃት ዝም ብለህ ስግጥ ብለህ ትሰራለህ። ስግጥ ብለህ ቪዲዮን ፖስት ትላለህ። ስግጥ ብለህ እንደፈለግከው ትናገራለህ። ስግጥ ብለህ ሰውነትህን አለባበስን ሁሉ ታስተካክላለህ። ስግጥ ብለህ ካልሰገጥክ አያልፍልህም በዚህ ዘመን። ስግጥ እሺ ባይና አስደሳች ከሆንክ የሚወዱ ሰዎች በጣም ብዙ ናቸው። በሁሉም ተወዳጅ ትሆናለህ። ግን ማን እንደሚጠላህ ታውቃለህ? ራስህን ትጠላለህ። ሰው ለማስደሰት ብለህ ራስህን ትከዳለህ። ታሪክህን ትከዳለህ። ማንነትህን ትከዳለህ። መኖር የምትፈልገውን ህይወት ትከዳለህ። መሆን የምትፈልገውን ማንነት ትከዳለህ። ሰው ለማስደሰት፣ ሰው ደስ እንዲለው፣ ሰው እንዲቀበልክ ማንነትህ ትደብቃለህ። ተደብቀህ ከዛ አንተ ጭንቀት ውስጥ ነህ፣ ስቃይ ውስጥ ነህ። ማንም ሰው አያቅብህም። መድረስ የምትፈልገው ደረጃ መድረስ አትችልም። ምክንያቱም የሚቀየሙክ፣ የሚናደዱክ፣ የሚስቁብክ፣ የሚተርቡክ ጓደኞች፣ ቤተሰብ፣ ማህበረሰብ ካጠገቡህ አሉ። የእነዚህ ሰዎች ተቀባይነት እየፈለክ ደግሞ ወደ መድረስ የምትፈልግበት ደረጃ አትደርስም። ምክንያቱም እነዚህ ሰዎች የማይሆን ግምት ሰጥተውህ ሊሆን ይችላል። ሜቢ ደካማ እንደሆንክ አሳምነውክ ሊሆን ይችላል። ግን ወንድም አለም እነሱ ሰዎች ስላንተ ያላቸው አስተሳሰብ የሚቆጣጠርህ ከሆነ በምንም ተአምር ህይወትህ ሊቀየር አይችልም። ተረዳኸኝ? ስለዚህ ለምንድን ነው ከእነሱ ተቀባይነት የምትፈልገው? ለምን ትፈልጋለህ ተቀባይነት ከሰዎች? ምን ያደርግልሃል? እስካሁን ምን ጠቅመዋል? እስኪ ሰው እንዲወድህ በመፈለግህ ምክንያት እስካሁን ያገኘው ጥቅም ምንድን ነው? ከእስር ውጪ፣ ከውሸት ውጪ ምንድን ያተረፍከው ንገረኝ።